ዋና ዋና ዜናዎች የአሜሪካ ፕሬዝዳንት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተታለዋል መባሉ ተገለጸ። ዶናልድ ጄ ትራምፕ ከኢራን ጋር ያለው ጦርነት የሚያበቃው በውስጤ ሲሰማኝ ነው እሺ በማለት ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጡ። ሰላም ውድ የግሬስ ቲዩብ ተመልካቾቻችን፣ ዛሬም እንደተለመደው ትኩስና አዳዲስ ዜናዎችን ይዤ ቀርቤያለሁ። እንግዲህ እናንተም ሰብስክራይብ፣ ላይክ እና ሼር በማድረግ ዜናዎቻችን በፍጥነት እንዲደርሱና ከመረጃ እንዳይርቁ ማድረጎን አይዘንጉ እያልን ወደ ዜናዎቹ እናልፋለን። ከዜናዎቹ ጋር ግሬስ ነኝ፣ አብራችሁን ቆዩ። የኢራን ምክር ቤት አፈ ጉባኤ መሐመድ ጋሊብ እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተታለው ነው ወደዚህ ጦርነት የገቡት በማለት ተናገሩ። አስከትለውም አፈ ጉባኤው በአሜሪካና እስራኤል የገቡበት ጦርነት እስኪጸጽታቸው ድረስ ውጊያው ተጠናክሮ ይቀጥላል ሲሉ ዛቻ የቀላቀለውን አስተያየታቸውን ሰጥተዋል። በመቀጠልም ትራምፕ የጀመሩት ጦርነት በኔታንያሁ በመታለላቸው ሲሆን አሁን ላይ እሳቸው በኔታንያሁ ሙሉ ቁጥጥር ስር ሆነው እየተንቀሳቀሱ እንደሚገኙ ገልጸዋል። አክለውም አሜሪካና እስራኤል በፈጸሙት ከባድ ወንጀል ምክንያት ኢራን ከአሁን በኋላ በዩናይትድ ስቴትስና በጽዮናዊ ስርዓት መካከል ምንም አይነት ልዩነት አታደርግም ሲሉ ጠንከር ያለ አቋማቸውን ገልጸዋል። ተመልካቾቻችን በእውኑ ትራምፕ ተታለዋል ወይስ አልተታለለም የሚለው ሀሳባችሁን ኮመንት ላይ መግለጻችሁን እንዳትረሱ። ወደ ቀጣዩ ዜና አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አርብ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ከኢራን ጋር እየተካሄደው ስላለው ጦርነትና በቀጠናው ስላለው አጠቃላይ ሁኔታ ሰፋ ያለ ማብራሪያ ሰጥተዋል። ሮይተርስ እንደዘገበው ፕሬዝዳንቱ በጦርነቱ ቀጣይ ዕጣ ፈንታ በኢራን መሪዎችና በባህረ ሰላጤዎች አጋሮቻቸው ዙሪያ ትኩረት የሚስቡ አስተያየቶችን አንጸባርቀዋል። ተመልካቾቻችን በዚህ ጥያቄ ምክንያት ትራምፕ ከአማካሪዎቻቸው ጋር የገቡትን ሰጣ ገባ ከዚህ ቀደም ዜናውን አድርሰንላችሁ ነበር። ነገር ግን ጥያቄው የግድ መልስ ያሸዋልና በድጋሚ መጠየቃቸውን አስከትለው እንዲህ ሲሉ ምላሽ ሰጥተዋል። ጦርነቱ መቼ እንደሚያበቃ የማውቀው በውስጤ ሲሰማኝ ነው እሺ፣ በአጥንቶቼ ውስጥ ዘልቆ ይሰማኛል በማለት ተናግረዋል። እስካሁን በአደባባይ ስላልታዩት ስለ አዲሱ የኢራን ጠቅላይ መሪ ሞጅታባ አሚኔ ሁኔታውን ሲያብራሩ ጉዳት የደረሰባቸው ይመስለኛል፣ ነገር ግን ምናልባት በሆነ መልኩ በህይወት ሳይኖሩ አይቀሩም የሚል ግምታቸውን አስቀምጠዋል። ተመልካቾቻችን እየተከታተላችሁ የምትገኙት ግሬስ ቲዩብን ነው። በቀጣይነት አዳዲስ ዜናዎች እንዲደርሱ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ እያልን ከወዲሁ እሰናበታችኋለሁ። ግሬስ ነበርኩ። መልካም ጊዜ